ቴሌግራሜን እንዴት ሀክ ከመደረግ እንዳዳንኩት ላሳያችሁ። ይሄ ከገጠማችሁ እናንተም ቀጣይ ናችሁ፣ ለእናንተም መማሪያ ይሆናችኋል። ይህን ቪዲዮ ለምታውቁት ቴሌግራም የሚጠቀም ሰው ላኩ። መጀመሪያ ይሄ ቻናል ሁሌ የምጠቀመው ነው። የቪዲዮ ኤዲት ማድረጊያ አሴቶችን ዳውንሎድ ስለማደርግ ነው ጆይን ያደረኩት ቻናል እና አዲስ ሜሴጅ አየሁ። ምን ይላል? we have moved to a new channel ይላል። ብዙ ጊዜ ፕሪሚየም አሴት የሚለቁ ቻናሎች ሪፖርት ሲበዛባቸው ባካፕ ቻናል ያዘጋጃሉ። ለዛ ይሆናል ኖርማል ነው ብዬ ክሊክ አደረኩት። አሁን ነው ጉዱ የተፈጠረው። ቴሌግራም ባለ 6 ዲጂት ኮድ ላከልኝ። እንግዲህ ይሄ ኮድ የሚላከው ቴሌግራም አካውንታችሁ ላይ ሎጊን ልታደርጉ ስትሉ ነው። ትንሽ ሎድ ካደረገ በኋላ ደግሞ እዚህ ጋር ቦት አለመሆናችሁን ቼክ ለማድረግ ቬሪፊኬሽን ኮድ ልከናል እና ቬሪፋይ አድርጉ ይላል። ይሄ ነው የሚገርመው። ብዙዎቻችሁ ታውቃላችሁ ዌብሳይቶች ላይ ቦት ቼክ ማድረጊያ ልክ እንደ አያምናት ኤሮቦት ካፕቻ ፐዝል ምናምን ኖርማሊ አድርጉ ያሉንን ነው የምናደርገው። ክሊክ አድርጉ ካሉ እናደርጋለን፣ ቴክስት ጻፉ ካሉ እንጽፋለን፣ ሴሌክት ኢሜጅ ካለ ደግሞ እናደርጋለን እና ይሄም የተባልነውን እንድናደርግ ነው። ቦት አለመሆናችሁን ቼክ ማድረጊያ ነው ብለው ኮድ የላኩት። ያላወቀ ሰው ይሄን ኮድ አምጥቶ ያስገባል። ከዛ ቻው አካውንታችሁን ከእጃችሁ ወጣ ማለት። በዚህ ብቻ ያበቃ። ከናንተ ሀክ ባደረጉት አካውንት ለጀለሶቻችሁ፣ ለፋሚሊ ብቻ ለኮንታክታችሁ ሁሉ ይሄን ሊንክ ይልካል። ከዛ እነሱን እያለ ብዙ ሰው ሀክ ይደረጋል። እንግዲህ አስቡት፣ ይሄ ቻናል 5100 ሰብስክራይበር አለው። የቻናሉ ኦነር ሀክ ተደርጎ ሊሆን የሚችለው። ከዚህ ውስጥ ቢያንስ 10% ራሱ ሀክ ቢደረግ ከሰብስክራይበሩ እንደኔ ተሸውዶ 500 ሰው አካውንቱን ያጣል። በጣም መጠንቀቅ አለባችሁ። መጀመሪያ ከቻናሉ ወዲያውኑ ሊቭ ያልኩት፣ ከዛ በኋላ ያስተካከልኩትን ሴቲንግ ትንሽ ቆይቼ ያሳያችኋለሁ። ስለዚህ ይሄ ነገር እየተራቀቀ ስለመጣ ራሳችሁን ጠብቁ። ማንኛውም አይነት ሊንክ ሲላክ ተጠንቀቁ። እነዚህ ሴኩሪቲ ሜጀሮች ቴሌግራማችሁ ላይ ኦን አድርጉ። በመጀመሪያ ቴሌግራም ውስጥ ግቡና ከዛ ሴቲንግ ውስጥ ገብታችሁ ከታች ዲቫይስስ የሚለውን ንኩት። ከዛ አክቲቭ ሴሽንስ ላይ የማታውቁት ስልክ ካያችሁ ተርሚኔት አድርጉት። ሁለተኛ ደግሞ ወደ ሴቲንግ ግቡና ከዛ ፕራይቬሲ ቱ ስቴፕ ቬሪፊኬሽን ወይም 2FA ይላል። እሱን ክሊክ አድርጉና የማትረሱትን ፓስወርድ አስገብታችሁ ሴቭ አድርጉት። ሂንት የሚለው ቦታ ላይ ደግሞ ፓስወርዳችሁን ደግማችሁ አታስገቡ። ባይሆን ፓስወርድ ከረሳችሁ ሂንት ሊሰጣችሁ የሚችል ነገር አስገቡ እንጂ ፓስወርድ ደግማችሁ ሂንት የሚለው ላይ እንዳታስገቡ። ምክንያቱም ይሄ ብዙ ጊዜ ሰዎች የሚሳሳቱት ነገር ስለሆነ ሃከሮችን ብዙ ጊዜ ይህንን ያውቃሉ እና እዚህ ጋር ተጠንቀቁ። ይሄ ቪዲዮ ቴሌግራም ላላቸው ሁሉ ስለሚጠቅም ለነሱም ሼር ማድረግ እንዳትረሱ። ቪዲዮ ከተጠቀማችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።